tajaajila keenyallee bara tajaajila eebbifamaa kanuuf ta'uuf dursa Waaqayyoo sodaachuun barbaachisaadha. Ogummaan isa jalqabaa Waaqayyoon sodaachuudha. Akkuma kitaaba fakkeenyaa boqonnaa 1:7 irratti barreeffame jechaadha. Jalqabni ogummaa jedhe hubadhaa. Salomoon kitaaba isaa irratti Waaqayyoon sodaachuudha jedhe. Yemmuu Waaqayyo sodaannu eebba arganna. Yemmuu Waaqayyoodhaaf bitamnu ni xoomna. Xoomuu keenyatiin immoo eebba lafaa fi samii ni arganna. Kanarraa kan ka'e guyyaan har'aa kuni guyyaa itti gooftaan keenya fayyisaan keenya Iyesuus Kiristoos samiirraa gara lafaatti itti bu'ee yaadanna jechaadha. Guyyaa waa'ee gooftaa keenya fayyisaa keenya Iyesuus Kiristoos samiirraa gara lafaatti itti gadi bu'ee yemmuu yaadannu jaalala gooftaan keenya nutiif qabu ittiin yaadanna. Waaqayyoon waliin jiraachuudhaaf ammamiin akka nu filatee ittiin baranna. Kanaafiyyuu bara jireenyaa keenya akka eeyyama Waaqayyootti akka taasisnuuf Waaqayyo uumaan keenya kennaasaa isa adda ta'e keessaa, kennaasaa isa eebba qabeessa ta'e keessaa akka eebba kanaatiin hunda keenya wal faana ta'u, hunda keenya akka nu eeguuf eeyyama qulqulluu isaa nuuf haa ta'u. የተወደዳችሁ የእግዚአብሔር ልጆች ይህ የመጀመሪያው ዘወረደ የሚለውን የትምህርት ክፍል በዛሬው ርዕሳችን ተመልክተናል። ስለ ጾምን በአግባቡ ለመመልከት ችለናል። ጾማችንን ፍጹም መንፈሳዊ አድርገን ለተራቡት በማሰብ የተቸገሩትን በመጎብኘት በማህበራችን የታቀፍን ሁላችንም በዓለም ዙሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በረከቱን ረድኤቱን በጎነቱን ሁሉ እንዲያደርግልን በማሰብ ከመከራ ሥጋ ከመከራ ነፍስ እንዲሰውረን ለሀገራችን ሰላምን ለሕዝባችንም ደህንነትን እንዲሰጥልን ለዓለማችን ሁሉ ሰላምን እንዲሰጥልን በእውነት እኛ ኢትዮጵያውያን ባለንበት ቦታ ሁሉ ሆነን እንደ ቅድስት ቤተክርስቲያናችን በኦርቶዶክሳዊት ተዋህዶ ቅድስት ቤተክርስቲያናችን ተሰባስበን የእርሷን ድምጽ እየሰማን አምላካችን እግዚአብሔርም እየረዳን ሀገራችን ኢትዮጵያ አሁን ካለችበት እጅግ አስቸጋሪ ፈታኝ ሁኔታ መውጣት እንድትችል ሁላችንም በጸሎታችን በጾማችን ሀገራችንን ልንንከባከብ ይገባል። አዎ ሀገራችን ኢትዮጵያ የእግዚአብሔር ሀገር ስለሆነች ከአምዷ ተፈናቅላ የምትወድቅ ሀገር አይደለችም። ሀገራችን ኢትዮጵያ በጠላት ብርታት የምትዝል ሀገር አይደለችም። ሀገራችን ኢትዮጵያ ሳይከፈላቸው ለሀገር ዋጋ የሚከፍሉ ጀግኖች ያሏት ሃይማኖት ያላት ኦርቶዶክሳዊት ሀገር ናት። ኢትዮጵያ እጅግ አስደናቂና ልዩ ታሪክ ያላት ሀገር ናት። አሸናፊነት መሰረቷ በሆነ ሀገር መወለድ እድለኛነት ነው። የተወደዳችሁ ኦርቶዶክሳውያን ኢትዮጵያውያን እንኳን ደስ አላችሁ። ብዙዎች ኢትዮጵያውያን ኢትዮጵያና ኢትዮጵያውያንን ይናፍቃሉ። በመድሯ መኖርን ይመኛሉ። ኢትዮጵያ ለድል ብቻ የተፈጠረች ሀገር ናት። የአባቱ ጋሻ ልጁ ያነሳ የአባቱን ታሪክ ልጁ ያወሳ ሃይማኖቱን በማክበር የሃይማኖት አርበኛ ሆኖ የሚፋለምላት ሀገር ናት። ስለዚህ አምላካችን ቅዱስ እግዚአብሔር ለሀገራችን ለኢትዮጵያ የጾማችን ውጤት አድርጎ በረከትን እንዲሰጥልን
ለዓለማችን ሁሉ ሰላም፣ ፍቅር፣ አንድነት፣ ስምምነትን እንዲሰጥልን አምላካችን እግዚአብሔርን ልንማጸን ይገባል። አው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገራችን ለኢትዮጵያ ብዙ ገጸ በረከትን ያበረከተች ሀገር ናት። ኢትዮጵያ ሀገራችን ሙሉ ትምህርት እንዲኖራት ቤተክርስቲያን ይህን አበርክታለች። ሀገራችን ኢትዮጵያ ቋንቋን ከነፊደሉ እንዲኖራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ስጦታ ለሀገር አበርክታለች። ሀገራችን ኢትዮጵያ ስነ ጽሑፍ ከነሙያው እንዲኖራት ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ውለታ ለሀገር ውላለች። ሀገራችን ኢትዮጵያ ኪነ ጥበብ በየአይነቱ እንዲኖራት ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ አስተዋጽኦ አበርክታለች። ሀገራችን ኢትዮጵያ ስነ ጥበብ በየመልኩ እንዲኖራት ኦርቶዶክስ ቤተክርስቲያናችን ታላቅ ስራን ሰርታለች። ሀገራችን ኢትዮጵያ ታሪካዊና ጥንታዊ ቅርስ እንዲኖራት ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ስራ ሰርታለች። ሀገራችን ኢትዮጵያ እምነት ከነፍልስፍናው እንዲኖራት ኦርቶዶክስ ቤተክርስቲያን ከፍተኛ ሚና ነበራት። ሀገራችን ኢትዮጵያ ነጻነት ከነክብሩ፣ አንድነት ከነጀግንነቱ፣ ሀገር ከነድንበሩና ከነፍቅሩ፣ ስም ከነትርጉሙ እንዲኖራት የኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ዋጋ ከፍላለች። ዛሬም ኢትዮጵያውያን በመጾማችን በመጸለያችን ለዓለም ሁሉ ፍቱን መድኃኒት እንደምንሆን፣ ለዓለማችን ሰላም፣ ለዓለማችን ፍቅር፣ ለዓለማችን አንድነትና ስምምነት ሁላችንም የበኩላችንን አስተዋጽኦ ማበርከት እንዲገባን በዚህ አጋጣሚ በጾማችን ወቅት ይህንን ዓላማ አንግበን ይዘን መጓዝ እንዳለብን የቤተክርስቲያናችን አደራ ነው። አምላካችን ቅዱስ እግዚአብሔር ጾመን ጸልየን የጾማችን መጨረሻ በዓለ ፋሲካን አክብረን በመጨረሻም ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን የርስቱና የመንግስቱ ወራሾች እንድንሆን የስሙ ቀዳሾች እንድንሆን ይርዳን። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ገድላቸው፣ ትሩፋታቸው በሕይወት ዘመናችን ተጽፎ ከኛ ጋር እንዲቆይ የአባቶቻችን አምላክ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር። ይቆየን።